ሰላም ሰላም እንደምን አላችሁ? በቃላችን መሰረት በፕሮሰስ ፔሮል ተገናኝተናል። በብዙዎች ጥያቄ መሰረት ሰቨራንስ ፔመንት እንዴት ይሰራል የሚለውን ለአንዴና ለመጨረሻ ጊዜ ቀላል ለማድረግ ነው። ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ እንደተለመደው ወረቀትና እስክሪብቶ ይዘን ተከተሉኝ። The following data obtained from Hallelujah Trading Personal Office ኤምፕሎይ ኔሞች ተሰጥቶናል። መሐመድ አሊ ይለናል። ይር ኦፍ ሰርቪስ ያገለገለበት አመት ስንት ነው? 10 አመት ነው ይለናል። ሪዝን አለን። ሪዳክሽን ኦፍ ወርክስ ነው። ሳላሪ ተሰጥቶናል። ኤጅ ኦፍ ዴይሊ ዌጅ አለን። አቶ መንግስቱ አብዲ አለን። ያገለገለበት 8.5 ነው። ኮንስትራክቲቭ ዲስሚሳል 3000 ዴይሊ ተሰጥቶናል። አሁን እዚህ ጋር ወደ ዲቴል ከመግባታችን በፊት አንዳንድ ነገሮች ነን። ይህ አሁን በውል መሰረት ሰራተኛ ሲሰናበት የሚከፈል ክፍያ ነው አይደል? ሰቨራንስ ፔመንት። ስለዚህ ይህ ክፍያ እንዴት ነው የሚከፈለው? አንዳንድ አግባቦች አሉት። በህግ መሰረት የማይከፈልበት አለ። ሰራተኛው ሪዳክሽን ኦፍ ወርክስ ከሆነ ምን ይደረጋል? ለሰራተኛው ሰቨራንስ ፔመንት ይከፈለዋል ማለት ነው። ሁለተኛ ደግሞ ኮንስትራክቲቭ ዲስሚሳል የሚለውን እስቲ ኮንስትራክቲቭ ዲስሚሳል ማለት ምን ማለት ነው? በአሰሪው አስገዳጅነት በሰራተኛው ላይ የሚደረግ የስራ መልቀቅ ማለት ነው። ይህ የሚሆነው አንድ የስራ አሰሪ የስራ ውል ስምምነት በከፍተኛ ሁኔታ በመጣስ ወይም የስራ አካባቢውን ለሰራተኛው ሊታገሱት ከማይችሉት በላይ አስቸጋሪ በማድረግ ነው። ለምሳሌ እንዴት ሊሆን ይችላል? እንዲህ ሲሆን ማለት ምንድነው? ሰራተኛው አማራጭ ፈልጎ እንዲወጣ ማድረግ ማለት ነው። ደሞዝ ማዘግየት ሊሆን ይችላል። ሰራተኛውን ከችሎታው በታች ዝቅ አድርጎ እንዲሰራ ማድረግ ይችላል። ትንኮሳ ሊሆን ይችላል። ስለዚህ የህግ መዘዞቹ እነዚህ ምንድን ናቸው? ለሰራተኛው ኮምፐንሴሽን ፔይ ኤንድ ሰቨራንስ ፔመንት እንዲከፈለው ያስገዳል። ወይም ደግሞ ሰራተኛው ምን ዊዝ ኖቲስ ከለቀቀ፣ ኖቲስ ማለት አሳውቆ የአንድ ወር ጊዜ ገደቡን አሳውቆ እስከለቀቀ ድረስ ምን ይደረጋል? ክፍያው ይከፈለዋል ማለት ነው። ሰቨራንስ ፔመንት ይታሰብለታል። ስለዚህ እንደ አንዳንድ ድርጅቶች አንድ ወር ይላሉ፣ ወይም ደግሞ እንዳለበት የሰራተኛው ሁኔታ ይወሰናል። ለምሳሌ አንድ ወር ውስጥም ላይሞላ ይችላል። አስፈላጊ ሆኖ ካልሆነ ሊያሰናብቱትና ሊከፍሉት ይችላሉ። ስለዚህ በዚህ መሰረት ይሄንን ካልን መሐመድ አሊ ምን ይለናል? 10 አመት ነው። ሪዳክሽን ኦፍ ወርክስ ነው። ስለዚህ ኦልሬዲ ይከፈለዋል ማለት ነው። መንግስቱ አብዲስ ምን ይለናል? 8.5 ነው። ኮንስትራክቲቭ ዲስሚሳል ነው። ስለዚህ ኦልሬዲ ሰቨራንስ ፔይ ይታሰብለታል ማለት ነው። ሶስተኛ ላይ ስንመጣ ተመስገን ሚሊዮን 41 ይርስ ኦፍ ሰርቪስ አለ። ምን ፐርሰናል የለቀቀበት ግን ምን ዊዝ ኖቲስ፣ ስለዚህ አሳውቋል፣ አንድ ወር ቅድሚያ ሰጥቷል በሚለው ኦልሬዲ ካልኩሌትድ ይደረግለታል ማለት ነው። አራተኛ ላይ ሲመጣ ምን ይሆናል? ሀሊማ ሐሰን ይር ኦፍ ሰርቪስ ስንት ይላል? 28 ፐርሰናል ዊዛውት ኖቲስ አሳውቅ አይደለም። ስለዚህ ድርጅቱ ለዚህ ለሷ ሰራተኛ የመክፈል ግዴታ የለበትም ማለት ነው፣ አይከፈላትም ማለት ነው። ስለዚህ በመጀመሪያው እንጀምረው ማለት ነው። የማንን እንጀምራለን ማለት ነው? ፈርስት ታስኮቹን እስቲ እኒ ዲተርማይን the total payment of each employee will receive upon the termination of their contract as sum of severance pay or compensation. ታስክ 2 ምን ይጠይቀናል? ሪከርድ ቶታል ሰቨራንስ ፔብል ቱ ዘ ኤምፕሎይስ። ታስክ 3 ምን ይጠይቀናል? ሪከርድ ፔመንት ኦፍ ሰቨራንስ። ስለዚህ የመጀመሪያ አቶ መሐመድ አሊን እንይ። መሐመድ አሊን ስንሰራ ምንድነው የምናደርገው? እቺን ቴብል ቀለል ስለምትል በቴብሏ አስቧል። ከረንት ሳላሪ አሁን ብዙ ጊዜ ፈተና ላይ የሚሆነው መሀል ላይ እንደዚህ አይነት ደሞዝ ተጨምሮለታል። ለምሳሌ ሚስተር ኤክስ የሚባል ሰውዬ ነበር። ደሞዙ ሲገባ 10,000 ነበረ። መሀል ላይ 15,000 ሆነ። ከዛ መጨረሻ ላይ ሲወጣ 20,000 ነበር ሲባል እኛ የምናስብለት በየትኛው ደሞዝ ነው? በ20,000 ነው። አደራ ሚስተር ኤክስ ስራ ሲጀምር በ15,000 ሊጀምር ይችላል፣ ወይም በ10,000 ሊጀምር ይችላል። መሀል ላይ 15,000 ሊገባለት ይችላል። ፕላስ አት ዘ ኤንድ ኦፍ ዘ ዴይ ላይ 20,000 ሊሆን ይችላል። ስለዚህ እኛ ካልኩሌትድ የምናደርግለት በየትኛው ነው? ከረንት ሳላሪ አት ዘ ኤንድ ኦፍ ዘ ዴይ ላይ እየተከፈለው ባለው። ስለዚህ አሁን በዚህ ታይም ላይ መሐመድ አሊ ስንት ነው እየተከፈለ ያለው? 5,070 ነው ማለት ነው። ኢምፕሎይመንት ዴት እና ተርሚኔሽን ዴት ከተሰጣችሁ ምን ማድረግ ነው? ከታችሁ ማቀናነስ ስንት አመት ሰራ የሚለውን። ግን በዚህ ጥያቄ መሰረት የተሰጠ ምንድነው? ነምበር ኦፍ ሰርቪስ ይርስ ነው አይደል? ስለዚህ ለስንት አመት አገልግሎናል? 10 አመት አገልግሎናል። ስለዚህ አሁን በዚህ መሰረት ምንድነው አንድ ሰራተኛ ሲሰናበት የመጀመሪያው አንድ ወር ሙሉ ደሞዙ ይታሰብለታል። ቀሪዎቹ ደግሞ ምን ይደረጋሉ? በአንድ ሶስተኛ የሚካፈሉ ይሆናል ይላል የኛ ህግ። ስለዚህ የመጀመሪያው ስንት ነች ማለት የመጀመሪያው ደሞዝ ስንት? 5,070 ሙሉ እንይዝለትና የቀሩት አመቶች ስንት ነው ያገለገለው ማለት የአንድ አመት ስንት ይቀራል? 9 ይቀራል አይደል? ጥሩ። ስለዚህ 5,070ን ምን እናደርጋለን? በአንድ ሶስተኛ እናባዛለን ታይምስ ለስንት
ለቀረው ለ9 ዓመት። ስለዚህ ስንት ይሆናል ማለት ነው? 15210 ይመጣል ማለት። ስለዚህ ግሮሳችንን ለማግኘት አሁን ምን ማድረግ አለብን ማለት ነው? እነዚህ ሁለቱ መደመር ማለት ነው። 15210 ሲደመር 5070 እንደምራለን። ሶ ግሮስ ሰቨራንስ ዊል ቢ ስንት ሆነ ማለት ነው? 20280 ይመጣል ማለት ነው። ይህንን ካመጣን በኋላ ምን ማድረግ መቻል አለብን? ኔት የሚከፈለው ለሰራተኛው ታክስ ዲዳክትድ የሚደረገውን ታስክ 2 እና ታስክ 3 መስራት ስላለብን አሁን ታክስን እንፈልግ። ታክስን ለመፈለግ ምንድነው ማድረግ ያለብን የሚለው እስቲ እዚህ ጋር ልብ ብላችሁ ይዩት። ታክስን ካልኩሌተር ስናደርግ ምንድነው የምናደርገው? ያመጣናትን ግሮስ ለከረንት ደሞዙ ነው የምናካፍለው። ስለዚህ ያለችን ታክስ ሬቷ ስንት ነች? ያመጣነው ግሮስ ስንት ነች? 20280 ሲካፈል ለ5070 ስታደርጉት ይመጣል ስንት ይመጣል? 4.0 ይመጣል ማለት ነው። ስለዚህ ይህንን ካገኘ ምንን ማግኘት እንችላለን? ታክስን ሰቨራንስ ፔን ዲተርማይን ማድረግ ይቻላል። ይህንን ለማድረግ ምንድነው ፈርስቲንግ ምን ታደርጋላችሁ? 5070 በየትኛው ብራኬት ውስጥ ነው የሚገኘው? ሐምሌ 2017 ጀምሮ የሚተገበር በገቢ ግብር አዋጅ ማሻሻያ ቁጥር መሰረት የወጣ 1395 ዝባር 2017 መሰረት የወጣ ታክስ ሬት አለን አይደል? የተሻሻለ። ስለዚህ 5070 በየትኛው ውስጥ ነው የሚገኘው? 20% ዲዳክትድ የሚደረግለት ስንት ነች? 500። ስለዚህ 5070 ታይምስ 0.2 ሲቀነስ 500 እናደርግና እዚህ ጋር ያመጣናት ሬት አለች አይደል? በ4 እናባዛዋለን። ስለዚህ ስንት መጣ ማለት ነው? 2056 ይመጣል ማለት ነው። ይሄን ከመጣልን አሁን ምን ማድረግ እንችላለን ማለት ነው? ኔት ፔውን ማግኘት እንችላለን አይደል? ከግሮስ ሌስ ታክሷን ስናደርግ ማለት ነው። ስለዚህ በቴብል ላይ ያስቀመጥ ነው። ይሄ ግሮስ ሰቨራንሳችን ስንት ነው? 20280 ያለን ሌስ ታክሳችን ስንት ነው? ያው ታክስ ሬት የሰራናትን አለች ስንት ነው የመጣችን? 2056። ስለዚህ ከግሮስ ላይ ታክሴን 2056 ቀንስ ምን አገኘው? ኔት ፔ ስንት መጣ? 18224 ይመጣል ማለት ነው። በዚህ መሰረት ያልቃል ማለት ነው። የመሐመድ አለቀ ማለት ነው። ስለዚህ ኔክስት ደግሞ ምን እንሂድ? የሁለተኛውን ሰራተኛ እንሂድ። በዚህ መሰረት የማን ነው? መንግስቱ አብዲ። መንግስቱ አብዲ ላይ ምን ብላል? ኮንስትራክቲቭ ዲስሚሳል። ኮንስትራክቲቭ ዲስሚሳል ስላል አይከፈለውም ማለት አይደለም። ያው በአስገዳጅ ሁኔታ ነው የለቀቀው። ስለዚህ በህጉ መሰረት ህጉ ምን ያዛል ካላችን ኮምፐንሴሽን ፔይ ሰቨራንስ ፔይ እንዲከፈለው ያዛል። ስለዚህ ከረንት ሳላሪው ስንት ነው የዚህ ሰውዬ? 3000። ጥሩ። ስንት ዓመት ነው ያገለገለን? 8.5 ዓመት አገልግሎናል። ስለዚህ ምን ተባብለናል? በዚህ መሰረት የመጀመሪያው የወር ደሞዙ ሙሉ ይደረግና ፕላስ የቀሩትን ምን በ1/3 ይባዛል ብለናል አይደል? ስለዚህ የመጀመሪያ ወር ፈርስት ይሯ ቴብሏ ላይ እንደምትታያችሁ ስንት ነች? 3000 ትታያል። ጥሩ። ከዛ የቀሩትን ስንት ዓመታቶች ይቀሩናል ማለት ነው? 7.5። ግን ወሯን ምን እናደርጋታለን? ለብቻዋን እንሰራታለን። እንያት እስቲ። ያው የመጀመሪያ ምን አደረግን? ይሄው 7 ሪሜኒንግ ዩሮ 3000 ታይምስ 1/3 ታይምስ በ7 ስናደርገው ስንት መጣለት? 7000 መጣ። ስለዚህ ወሯ ምን መደረግ አለባት? 5 ትላለች። 5 መንዝ። እቺ 5 መንዝ ምን መደረግ አለበት? ፈርስት ዩ ሃቭ ቱ ኮንቨርት ዚስ ኢንቱ ዴይስ፣ ወደ ቀናቶች መቀየር መቻል አለበት። ስለዚህ ወደ ቀናቶች ስንቀይረው በ30 ስናባዛው ስንት ይመጣል? 150 ዴይስ ይመጣል ማለት ነው። ይህን ከመጣልን በኋላ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ስለዚህ ይኸው ስንሰራ ምን እናደርጋለን ማለት ነው? 3000 ታይምስ 1/3 ታይምስ ለስንት? ለ150 ቀናቶች። ይህን ካገኘን በኋላ ስንት ይመጣል? 150,000 አለቀ ማለት አለ። አሁን ይህን ያገኘውን አማውንትን ምን ማድረግ አለበት? ለ365 ቀናቶች መካፈል መቻል አለበት። ስለዚህ ለ365 ቀናት ስናካፍለው ስንት ይመጣል? 410.95። አሁን ቶታል ግሮሶችን ማግኘት እንችላለን አንችልም? እንችላለን አይደል? ምን ማድረግ ነው? የመጀመሪያ ወር ደሞዝ አለ 3000 ሲደመር 7000 ሲደመር 410.95 አድርገን ግሮሳችን ሶስቱን ብንደምር እናገኛለን ማለት ነው። ቶታል ግሮስ ዊል ቢ ስንት ይመጣል ማለት ነው? 10410.95 ይመጣልናል ማለት ነው። ይህን ከመጣልን በኋላ ምን ማድረግ አለብን? ቀጥታ ስቴፕ ጎበዝ፣ ታክስን ዲተርማይን መደረግ መቻል አለበት። ስለዚህ ታክስን ዲተርማይን መደረግ ደግሞ መጀመሪያ የሚያስፈልገን ምን ነው? ሬት ዲተርማይን መደረግ መቻል አለበት። በጣም ጥሩ። ስለዚህ ሬቷን ለመፈለግ ደግሞ ምንድነው የምናደርገው ማለት ነው? ያገኘነውን ግሮስ ለምን ለወር ደሞዙ አይደል? ለከረንት ደሞዙ። ስለዚህ 10410.95ን ለማን አካፈለው? ለ3000 አካፈለው።
ለ3000 ስናካፍለው ስንት መጣ? 3.47 ይመጣል ማለት ነው። ይህን ያገኘው ነው ምን ማድረግ አለብን ማለት ነው። አሁን የዚህን ታክስ ዲተርማይን እንድናደርግ ይጠቅመናል። እንሂድ ስለዚህ ምን አደረገ? የመጀመሪያው ነገር 3000 የትኛውስ ነው ዲተርማይን የምትደረገው የምትለው። ስለዚህ የ3000 የምትገኘው በምንኛው ውስጥ ነው? ከ2001 እስከ 4000 ባለው። ስለዚህ ስንት ፐርሰንት ነው? 15%። ዲዳክትድ የምትደረገው ስንት ነው? 300። ስለዚህ 3000 ታይምስ 0.15 ሌስ 300 ስታደርጉት ስንት መጣ? 150። ስለዚህ እዛ ጋር ይመጣልን ስንት ነው? 3.47 አይደል? ታይምስ 150ን በምን በ3 እናባዛለን። ስንት ይመጣልናል? 450 ይመጣል። ይሄን ካገኘን በኋላ ምን ትቀራናል? 0.47 አልቻ። እሷን ደግሞ ምን እናደርጋለን? 3000 ታይምስ ምን 0.47 ስናደርጋ ስንት መጣችልን? እቺ ስለዚህ 1410 መጣ። ስለዚህ ይህ ምንድነው የሚገኝበት ብራኬት ምንድነው? ታክስ ፍሪ ውስጥ ነው። ስለዚህ ታክስ ፍሪ ነች ማለት ነው። ስለዚህ ኦንሊ ታክስ አማውንቷ ስንት ነች የምትመጣው ማለት ነው? 450 ነው የምትመጣው ማለት ነው። ስለዚህ ኔት ፔያችን ስንት ነው የምናገኘው ማለት ነው? ከግሮስ ላይ መኗን ታክሷን ዲዳክትድ ስናደርግ 9960 ይመጣል ማለት ነው። ስለዚህ አሁን ሁለት ይቀራሉ፣ ታስክ 3 እና ታስክ 4። ታስክ 4 ላይ ምን ዊዛውት ፐርሰናል ኖቲስ ወይም ሳያሳውቅ ከወጣ ምን አይደረገውም? ሰቨራንስ ፔይመንት አይከፈለውም። ግን ዊዝ ፐርሰናል ኖቲስ ያለው ምን መከፈል አለበት። ስለዚህ እናንተ በሱ መሰረት ሰርታችሁ መልሱን ኮሜንት ላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ቸር ሰንብቱ።